የንጉስን ቤት ውስጡን አሳይን የሚል ጥያቄ መጥቷልና አንደኛ የንጉስ ቤት ሰተት ተብሎ አይገባም። መጀመሪያ ጓሮ ለጓሮ ሄዶ ተሽከርክሮ ተለማምጦ እጅ ተነስቶ ስጦታ ተይዞ ግንባር አስመትቶ አመል አሳይቶ ነው የሚገባውና ይሄ የውጪ በርጋ ነው። ጓሮ ለጓሮ ልውሰዳችሁ አመላችሁ ታይቶ ወደ ውስጥ ትገባላችሁ ማለት ነው። እዚህ ጋር ማነር ይታያል። ምግብ አበላል ስነ ስርዓት፣ ንጉስ ፍሬንድሊ መሆን፣ አክብሮት ማሳየት ምናምን ታይቶ ካለፋችሁ ወደ ውስጥ። እንግዲህ ከንጉሱ ወገን የሆነ እንግዳ ሲመጣ አመሉ የሚፈተሸው ውጪ ላይ ነውና ውጪ ላይ ይጋበዛል፣ ግሪል ይደረጋል፣ ካምፋየር ይደረጋል። ግብዣው ይታይና ንጉስ ፍሬንድሊ መሆኑ ማነሩ ይታያል፣ ጸባዩ ስነ ስርዓቱ ይታያል። ከዛ በኋላ ነው ወደ ቤት የሚገባው። ሲገባ ይሄ መግቢያው ነው። እዚህ ጋር ፊት ለፊት የሚታየው የጃንሆይ የክብር ልብስ እዚህ ጋር አለ። በተለያዩ ጊዜ የተሸለሟቸው ስጦታዎች፣ ያስገኟቸው የተሸለሟቸው ሜዳሊያዎች፣ ዩኒፎርማቸው፣ የይሁዳ አንበሳ ባንዲራ፣ ነገስታቱ ምስል እና ያደረጓቸው ገድሎች በሙሉ በኢትዮጵያ በአፍሪካና በዓለም ደረጃ ያደረጓቸው ነገሮች በሙሉ ዶክመንት ሆነው እዚህ ጋር ተቀምጠዋልና ይህን ይመስላል ውስጡ ለጎብኚዎች ማየት የሚቻለው ማለት ነው። እና ብዙ ተጽዕኖ ያሳደሩባቸው አገራት እስከ ባንዲራቸው እዚህ ቁጭ ብለዋል እና የተለያዩ የግለሰብ የቤተሰብና ሀገራዊ ፎቶዎች ከነ ልብሳቸው ከነ ዩኒፎርማቸው እዚህ ጋር ቁጭ ብለዋል። አመላችሁ ታይቶ ውስጥ መግባት ይቻላል።